አንዳንዴ ትልቅ ሰው ባይሆኑ አጋጫቸው ነበር የምትሏቸው ሰዎች የሉ? ትልቅ ሰው ባይሆኑ በጥፊ እንዲህ ጠንቧ አርጋችሁ ወደ ስሜታቸው የምትመልሷቸው ሰዎች። እኔ አንድ ማስበውን ሰውዬ ላሳያችሁ። ሰውዬ ወደ ሴንሱ በመልሰው ደስ ይለኛል። ምንድነው ጥቅሙ? ወንድሜ ይቅርታ አባቴ ከዳች። እንዲሁም እሷን ማስቀናት ነው ያለብህ። እንዲሁም ተሻሽለ ተለውጠ ማሳየት እንጂ እሷ እኮ የራሷን ላይፍ እኮ እየኖረች እኮ ነው። ለብዙ ወጣቶች ልነግራችሁ የምፈልገው ሴት ብትሄድ ሴት ይመጣል። ምንድነው እንደዚህ መሆን? እንደዚህ መሆን ትርፉ ሪፖስት መደረግ ነው። ያው ሴቶች ናቸው ሪፖስት የሚያደርጉ ቪዲዮን። ምን ጥቅም? ህይወት ተነጥቆ ጨምቧ አርጎ ወደ ህይወቱ መመለስ ነው ይህን ሰውዬ። ሌላም በእንደዚህ አይነት ፊሊንግ ላይ ያላችሁ ወንዶች ያልፋል። እልፍ በሉ፣ የተሻለ ቆንጆ ታገኛላችሁ። ይሄኔ ገጣባዋን ሁለት ግራግሯን ነው ይሄኔ ቆማችሁ የምትጠብቁት። እልፍ ስትሉ የተሻለ ታገኛላችሁ። ቆመ እንዳትጠብቅ። ቆመ ስትጠብቅ ሴቷም ትንቃለች፣ ትታ ነው የምትሄደው። በት ስትል ስትለወጥ ነው የሚመጡት። የሚወዱትም እነሱ እንደዛ ነው። የማንም መሳቂያ መለውጫ አታርጉ። እናንተ ጠንቧ ማድረግ የምትፈልጉትን ሰው ኮሜንት ላይ ሜንሽን አርጉ።